ሰላም ውድ የዩቲዩብ ተከታታዮች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት ደግሞ ምንድነው የድብርት በሽታ ምልክቶች ምን ምን ናቸው? አንድ ሰው ድብርት እንደያዘው ሊያውቅ የሚችለው በሚከተሉት ምልክቶች ነው ማለት ነው። ድብርት ሲኖርባችሁ ምንም አይነት የህመም ምልክት ሳያሳይ ነገር ግን እነዚህን ነገሮች ካያችሁ በራሳችሁ ላይ እነዚህ ምልክቶች የምታስተውሉ ከሆነ እናንተ ድብርት ውስጥ ናችሁ ወይም ደግሞ የድብርት ድባቴ የሚባለው በሽታ ውስጥ ናችሁ ማለት ነው። ምልክቶቹን እንደሚከተለው አቀርብላችኋለሁ። ሰብስክራይብ በማድረግ ይጀምሩ። የደወል ምልክቱን በመጫን ደግሞ ተከታታይ ቪዲዮዎች እንዲደርሷችሁ ያድርጉ። የመጀመሪያው የድብርት በሽታ ያለበት ሰው ምልክት የምንለው ራስን ጨምድዶ የሚይዝ በሽታ ወይም ደግሞ ጨምድዶ የሚይዝ የራስ ምታት ይከሰታል። ራስ ምታት የተለያየ አይነት ነው። ነገር ግን የዚህ የድብርት በሽታ ከሆነ ራስን ጨምድዶ በመያዝ እንዳንነጋገርን ወደዚህና ወደዚህ እንዳንንቀሳቀስ ወይም ደግሞ ጭምድዶ አድርጎ ይዞ ኃይለኛ ራስ ምታት ይይዛል ማለት ነው። ስለዚህ ጨምድዶ የሚይዝ ማጅራት ሊሆን ይችላል፣ ግንባር ሊሆን ይችላል፣ ወይም በጎንና በጎን ሊሆን ይችላል። ጨምድዶ የሚይዝ ራስ ምታት የምን ምልክት ነው ማለት ነው? የድብርት በሽታ ምልክት ነው ማለት ነው። ስለዚህ ራሳችሁን ጨምድዶ በሚይዝበት ጊዜ ራስ ምታቱ ከሌላው ጊዜ የተለየ ከሆነ ማጅራታችሁን ወይም ውስጡን ወይም ደግሞ ግንባራችሁ አካባቢ እንደዚህ ልክ በእጅ እንደተያዘ አድርጎ ወይም በሆነ ነገር እንደተያዘ አድርጎ የሚሰማችሁ ከሆነ ይህ አንዱ የመጀመሪያው የድብርት በሽታ ምልክት ነው ማለት ነው። ሌላኛው ደግሞ ሁለተኛው ምንድነው? የድብርት በሽታ እንዳለባችሁ ሊያሳውቃችሁ የሚችለው ነገር ደግሞ ምንድነው? ካለምንም ስራ የሰውነት መዛል ወይም ደግሞ ድካም መሰማት፣ ስራ ሳትሰሩ ዝም ብሎ እንዲሁ ቤት ውስጥ ቁጭ ብላችሁ የሰውነት መዛል ወይም ደግሞ ምንድነው የድካም ስሜት ወይም የመዛል ያው መዛል የድካም ምልክት ስለሆነ መዛል የሚታይ ከሆነ ይሄ ደግሞ አንደኛው ሌላኛው የድብርት በሽታ ምልክት ነው ማለት ነው። ስለዚህ ስራ ሳትሰሩ እንዲሁ ቁጭ ብላችሁ ወይም ተኝታችሁ ወይም ደግሞ እረፍት ላይ ሆናችሁ የሰውነት መዛል ወይም ደግሞ ድካም ኃይለኛ ድካም የሚሰማችሁ ከሆነ ይህም አንዱ የድብርት በሽታ ምልክት ነው ማለት ነው። ስለዚህ ሰውነት እንዲሁ ዝም ብሎ ከመሬት ተነስቶ የሚይዝ ከሆነ ከራስ ምታቱ ምልክት ጋር በተመሳሳይ ይህ ምንድን ነው ማለት ነው? የድብርት በሽታ ምልክት ነው ማለት ነው። ስለዚህ ስራ ሳትሰሩ ተኝታችሁ እረፍት ላይ ሆናችሁ ወይም ደግሞ ካለምንም ነገር አክቲቪቲ ሳታደርጉ ቁጭ ባላችሁበት የሚደክማችሁ ከሆነ ሰውነታችሁ የሚዝል ከሆነ እጃችሁ፣ እግራችሁ እንዲሁም አይናችሁ ሁሉም የሰውነት ክፍሎች የሚዝሉ ከሆነ ይሄ አንደኛው የድብርት በሽታ ምልክት ነው ማለት ነው። ሌላኛው በሶስተኛ ደረጃ ደግሞ የተቀመጠ በትንሹ መናደድ ሌላው የድብርት በሽታ ምልክት ሆኖ የሚታየው ደግሞ ምንድነው? በትንሹ መናደድ በማያናድዱ ነገሮች ወይም ደግሞ ቀለል ባሉ ጉዳዮች እንዲሁ ሊያናድዱ በማይችሉ ወይም ሌላን ሰው ሊያናድዱ በማይችሉ ነገሮች እንዲሁ ቶሎ ቶሎ መናደድ ወይም በሰበባ ስበቡ መናደድ። ድብርት ያለበት ሰው በሰበባ ስበብ መናደድን መበሳጨትን ያመጣል ማለት ነው። ስለዚህ እናንተ ይህን ዩቲዩብ የምትከታተሉ ሰዎች እነዚህ ምልክቶችን የምታዩ ከሆነ በትንሹ መናደድን የሚታዩ ከሆነ ምንድነው? የድብርት በሽታ ውስጥ ናቸው ማለት ነው። የማያናድዱ ነገሮች፣ ቀላል ነገሮች፣ በቀላሉ ሊፈቱ የሚችሉ ነገሮች ቶሎ ቶሎ የሚያስቆጡን፣ የሚያናድዱ፣ የሚያበሳጩን ከሆነ ድብርት ውስጥ ነን ወይም ደግሞ የድብርት በሽታ ተከስቶብናል ማለት ነው። ሌላኛው አራተኛው ደግሞ ምንድነው? የድብርት ምልክት ወይም ደግሞ የድብርት በሽታ ምልክት የሆነው የእንቅልፍ መዛባት። እንቅልፍ መዛባት ስንል ወይ እንቅልፍ ማጣት ሊሆን ይችላል ወይ ደግሞ እንቅልፍ መብዛት ሊሆን ይችላል። መዛባት ስንል በሁለቱም በኩል እንቅልፍ ማለትም መዛባት ነው፣ እንቅልፍ ማጣትም ደግሞ መዛባት ነው። ስለዚህ የእንቅልፍ መዛባት መተኛት ባለባችሁ ሰዓት ማትተኙ ከሆነ ወይም ደግሞ መንቃት ባለባችሁ ሰዓት ወይም ደግሞ መተኛት በሌለባችሁ ሰዓት ድንገት እንቅልፍ የሚጫናችሁ ከሆነ የሚጫጫናችሁ ከሆነ ይሄ አንደኛው ደግሞ የድብርት በሽታ ምልክት ነው ማለት ነው። ስለዚህ እነዚህ የእንቅልፍ መዛባት የምንላቸው በሁለቱም ሳይድ ማጣትም ወይም ደግሞ እንቅልፍ መብዛትም ቢሆኑ የእንቅልፍ መዛባት ስለሆኑ ሁለቱንም አትኩሮት ሰጠን ልናያቸው ይገባል ማለት ነው። አንደኛው እንቅልፍ ሊበዛበት ይችላል፣ አንደኛው ደግሞ እንቅልፍ ሊያጣ ይችላል። ስለዚህ ሁለቱም ምንድን ናቸው? መዛባት እንደዚህ ከመጣ የድብርት ምልክቶች ናቸው ማለት ነው። እንቅልፍ መዛባት በሁለቱም በኩል ስለሆነ በአምስተኛ ደረጃ ደግሞ ምን አለ? የምግብ ፍላጎት መዛባት። ልክ እንደ እንቅልፍ የምግብ ፍላጎት ደግሞ
ወይ በጣም መራብ ሊሆን ይችላል፣ ወይ ደግሞ አለመራብ፣ ወይም ደግሞ የፍላጎት ማነስ፣ የምግብ ፍላጎት መቀነስ፣ ጭራሽ መብላት አለመፈለግ፣ ወይም ደግሞ በጣም ብዙ መብላትም የድብርት ምልክት ነው ማለት ነው። የምግብ ፍላጎት መዛባት ስንል ሁለቱንም ያስኬዳል። ወይ በጣም መብላት ብዙ መፈለግ ማለት አላስፈላጊ የምግብ ብዛት ማለት ነው። ሌላኛው ደግሞ ምንድነው ምግብ አለመፈለግ አፕታይት መዘጋት ሊሆን ይችላል ማለት ነው። ስለዚህ የምግብ ፍላጎት እንደ ወትሮ ሳይሆን ቀርቶ የሚዛባ ከሆነ ይሄም አንዱ ምልክት ነው ማለት ነው። በስድስተኛ ደረጃ ደግሞ ሌላኛው ምልክት ምንድን ነው? ዝንጉ መሆን ወይም ደግሞ መርሳት። ነገሮችን አሁኑኑ አይተናቸው ወይም አድርገናቸው ወይም ደግሞ የሆነን ነገር ተነግረን አዳምጠን ሰምተን ወይም አይተን ሊሆን ይችላል። ወይም ደግሞ የሆነ ነገር ልናደርግ ስንል መርሳት፣ ዝንጉ መሆን። ከሰዎች ጋር ቁጭ ብለን የሚያወሩን ነገር ወይም ደግሞ የሚያደርጉትን ነገር እያየን ነገር ግን ትኩረት አለመስጠት ወይም ደግሞ ዝንጉ መሆን፣ ለዛ ነገር ትኩረት ሰጣችሁትም ቢሆን መርሳት ወዲያውኑ ወይም ደግሞ የመርሳት ችግር ይከሰታል። ነገሮችን ቶሎ ቶሎ የመርሳት ችግር ይከሰታል። ይህ ምንድነው? የድብርት በሽታ ምልክት ነው ማለት ነው። ስለዚህ ዝንጉ መሆን ወይም ደግሞ እየዘነጋችሁ ከሆነ በህይወታችሁ ውስጥ በምታደርጓቸው ነገሮች በተደጋጋሚ የመርሳት የመዘንጋት ችግር ካለ እነዚህ የድብርት በሽታ ምልክቶች ናቸው ማለት ነው። ሌላኛው ሰባተኛ ደረጃ ላይ የተቀመጠው ደግሞ ምንድነው? ብቸኝነትን መምረጥ። አንድ ሰው ድብርት ውስጥ ሲሆን ወይም ደግሞ የድብርት በሽታ ሲታይበት ሲከሰትበት ብቸኝነትን ይመርጣል። ከሴት ጓደኛም ይሁን ከወንድ ጓደኛ ነፃ መሆንን ይፈልጋል። ፍቅረኛ ያለመያዝ ወይም ደግሞ ፍቅረኛም ካለው ያን ፍቅረኛ ያለማግኘት፣ ሴቷን ብትሆን ወንድ ፍቅረኛ ያለመያዝ ወይም ደግሞ እንዲሁ ቤተሰብን ያለማግኘት ብቻን የመሆን ምርጫ ይበዛል ማለት ነው። ስለዚህ አንድ ሰው ብቸኝነትን መርጦ ለብቻው ከሰዎች እየሸሸ ከሰዎች ገለል እያለ የሴትም የወንድም ጓደኛ የመያዝ ፍላጎቱ ከቀነሰ ድብርት ውስጥ ነው ማለት ነው። ስለዚህ እነዚህ ምልክቶች በምታዩበት ጊዜ እናንተ ድብርት ውስጥ እንደሆናችሁ መረዳት አለባችሁ ማለት ነው። በስምንተኛ ደረጃ ደግሞ ለዛሬ የመጨረሻው ክፍል ለሌሎች በሽታዎች መጋለጥ። ለምሳሌ ድብርት በሽታ ያለበት ሰው ሌላ ራስ ምታት ወይም ጉንፋን ወይም እነዚህ ቀለል ያሉ የምንላቸው ረዚስት የምናደርጋቸው በሽታዎች ሲይዙት የመጠቃት ወይም ደግሞ በተደጋጋሚ በእንደነዚህ አይነት በሽታዎች የመያዝ ችግር ይገጥመዋል ማለት ነው። ስለዚህ ተደጋጋሚ በሽታዎች የሚከሰቱ ከሆነ ያ ሰው አእምሮ ድብርት ውስጥ ነው ማለት ነው። እነዚህንና ተመሳሳይ ሌሎችን ከድብርት እንዴት እንውጣ ወይም ደግሞ ድብርት እንዴት መከላከል እንችላለን የሚሉ ቪዲዮዎች እንዲደርሷችሁ ሰብስክራይብ ያድርጉ። ታንኪዩ ቬሪ ማች